ከወያኔ ጋር አማራን ሲበላ የኖረ የቀንጅብ እማቆ ሳንሶ ማሞ አማራነት ብሎ ማውራት ሲጀምር ምን አይነት ዘመን ነው በሁለት ቢላዋ የሚበላበት ዘመን ብዬ ራሴን ጠይቃለሁ ስለሱ ርዕሰ ጉዳይ በደንብ ነው መመለስበት ምክንያቱም ሳምሶን ማሞን በደንብ ነው ማቀውና ማን እንደነበረ ምን እንደነበረ ማን አማራን ሲገድል በአማራ ስምም ሲነግድ እንደነበረ የወያኔ ኤጀንት ማን እንደነበረና ዛሬ አማራ ለቅሶ ደራሽ ሳምሶን ማሞን እመለስበታለሁ ለዛሬ ግን ወደዛ ርዕስ አልገባም ገባ አላችሁ የሁለቱ የጀዋር ውሾችና የእስክንድር ነጋ ውሾች ገባ አላችሁ በስድብ ውድድራችሁን በጣም እየተከታተልኩ ነው የጀዋር ውሾችም በኦሮምኛ የእስክንድር ነጋ ውሾችም በአማርኛ ስድባችሁን ቀጥሉበት ስድብ የተሸናፊዎች ጉልበት እንጂ ያሸናፊዎች ማንነት መለኪያ አይደለም ከተሳዳቢዎች ግን የገረመኝና ያናደደኝ በጣም ያበሳጨኝ አንድ ቀንም መልካም ሐሳብ እንጂ ክፉ ቃሌ ከአፌ ወጥቼ እንደ ሰው አስተያየት እንኳን በንግግሮቹ ላይ ቢኖረኝ እንኳን ያልተናገርኩት ወደ ሻምበል እንኳን ክደት ባንታል ጀመረም አንተም ኢትዮጵያን ካርክ ብሎ ሲጽፍ ክደት ከቤተሰቦች አይታወቅም ክደት ካንተ ዘሮች ይለካ ይሆናል እንጂ እኔ ኢትዮጵያን ክጃላቅም የታሪክ ባህልም ማንነትም የለኝም እስክንድር ነጋ መቃወም ኢትዮጵያ መካድ ሳይሆን ኢትዮጵያን መታደግ ነው ለኔ ኤርሚያስ ነገሰን መቃወም ኢትዮጵያን መካድ አይደለም ኢትዮጵያን መካድ ጀዋር መቃወም ብቻ አይደለም ኢትዮጵያዊ የሚያደርገው ኢትዮጵያዊ ከአማራን ኢትዮጵያዊ ከወላይታ ኢትዮጵያዊ ከትግሬ ኢትዮጵያዊ ከቤኒሻንጉል ኢትዮጵያዊ ከማንም ቢኖርም ኢትዮጵያን የሚክዱና በኢትዮጵያ ባንዲራ ግን እያረዷ ሲበሉ የነበሩ ኢትዮጵያንን ብለን አብረን ቆመን በኢትዮጵያዊነታቸው ነው የሚያምኑት ብለን አብረን የታገልን ኢትዮጵያን ባንዲራ ዛሬም ያውለበለቡ ኢትዮጵያኖችን ለማጥፋት የሚሮጡ ጸረ ኢትዮጵያኖችን ግን ስናይ ኦሮሞ አይደለም ጸረ ኢትዮጵያዊ በኢትዮጵያ ስም የሚነግዱ ነጋዴዎች እንዲለዩ ነው ጨዋታችን እያየን ነው ጀግና በሞተበት መሲንቆ ይዞ ስላዘመረ የኢትዮጵያን ባንዲራ በቀሚስና በነጠላ ስላሰፋ እሱ ኢትዮጵያዊ ሆኖ ሌላው የኢትዮጵያ ካጂ ያረጉ ሊነግሩን የሚፈልጉ አዝማሪነት ለጀግና እንደወጥ ማስፈራሪያ ይሆናል እንጂ ውጊያ ቤት ሜዳ ላይ የሚፈተን ጀግንነት አይደለም አዝማሪነት አዝማሪዎች በአዝማሪ መሲንቆ ጀግና ነው እከሌ ተብሎ በተሾመበት ዓለም በጀግንነት ሜዳ ወድቆ ደሙን ያፈሰሰ ኢትዮጵያዊ ግን ኢትዮጵያዊ ክደት ሲፈጸምበት ስናይ ከዚህ በላይ ካጂነት የለም ከዚህ በላይ ክደት የለም መስፍን ፈይሳ ኢትዮጵያዊነት ከማንም ሊወስድ ኢትዮጵያዊነትን ሊሰጠው የሚችል አንድም ሙላት ያለው ኢትዮጵያዊ እፊቴ ቆሞ መቆም ማውራት ስለማይችል እንኳን አንተ ወደ ሻምበል ለመስፍን ኢትዮጵያን ካርክ ብለ ኮሜንት ልሰጠኝ ሞራል ልዕልና አይኖርህም ለኔ ኢትዮጵያዊነት ለመንገር እስከዛሬ አከብር ነበር አንድም ቀን በአስተያየቶች ላይ በንግግሮች ላይ አንድም ቀን ክፉም ይሁን ደግ ኮሜንት ሰጥቼ አላቅም በኢትዮጵያዊነት ይቆመ ወንደ ሻምበል ብዬ ከመናገር በስተቀር የማከብር የማይተካውን ኢትዮጵያዊ ሚሊቴሪ ስለነበርክ የፈለከው ንግግር ብትናገር አንድም ቀን ባንተ ሐሳቦች ላይ ሐሳብ ሰጥቼ አላቅም ቴድሮስ ጸጋይ መቃወም ኢትዮጵያን ክደት ከሆነ ጀዋር መሐመድ መቃወም ኢትዮጵያዊ የሚያደርግ ከሆነ በአናታችሁ ተዘቅዘቁ ነው ማለት ነው ጀዋር መሐመድን መቃወም ኢትዮጵያዊ የሚያደርግ እስክንድር ነጋን መቃወም ኢትዮጵያዊ የማደር ከሆነ ገመድ አንገታችሁ ላይ አርጋችሁ ፉር በሉ ኢትዮጵያን ከእስክንድር አይነጋኝም ኢትዮጵያዊነት ታማኝ በየነ እኔ ጋር ቆሞ ስለ ኢትዮጵያዊነት መስበክ አይችልም
በአዝማሪና በወታደር መካከል ያለ ልዩነት ስላለ ጥላሁን ገሰሰና አብዲሳ አጋ በኢትዮጵያዊነት እኩል አይለኩም አብዲሳ አጋ ሜዳ ላይ ነው ኢትዮጵያዊነት ደም የከፈለው ጥላሁን ገሰሰ አብዲሳን ለማስደፋፈር ዘማረ እንጂ ወታደር አልሆነም በምን ሞራል ነው ጀግናና አዝማሪ እኩል ሊሆን የሚችለው እንነጋገር ከተባለ ጀግናን ለማደፋፈር የዘመረ አዝማሪ ከጀግና ጋር እኩል ቆሞ ኢትዮጵያዊ ነኝ ብሎ ኢትዮጵያን ባንዲራ ይዞ ለማቅራራት አይችልም እስክንድር ነጋጋ ቆሞ ባንዲራ ይዞ ያውለበለቡት ጀግኖች ሳይሆን ጀግና ሲወርቅ እነሱ መሲንቆ የሚመቱ ናቸው ባንዲራውን ለብሰው ስለ ኢትዮጵያዊነት ለኛ መንገር የሚፈልጉት ጀግና በወደቀው ምድር ላይ እነሱ በመሲንቆ ተቀበል ያዝ እንግዲህ ብለው ያዘመሩ አዝማሪዎች ሊሆኑ ይችላሉ እንጂ ለኔ ኢትዮጵያዊነትን ሊነግሩኝ አይችሉም እስክንድር ነጋጋ የተሰበሰቡ በሙሉ ባንዲራውን ቁጭ አርጉ ምለው ለዚህ ነው ስሜቴ የሚነካው በዚህ ነው ኢትዮጵያዊነት ከነሱ ሊያምር አይችልም ለኔ ኢትዮጵያዊነት መስበክም አይችሉም በምን ስሜታቸው በምን ዕውቀታቸው በምን ማንነታቸው የታሪክ ማንነታችን ይዘርዘርና ኢትዮጵያዊነት በመሲንቆ መምታት ሳይሆን ኢትዮጵያዊነት ደም ከፍለ ስትፈተንበት ነው ኢትዮጵያዊ ነኝ የምትለው ታላቁ እስክንድር ነጋና ታላቁ ታማኝ በየነ ተራው መስፍን ፈይሳ ተራ ተዋጋዩን ወታደር ባንዲራ እኩል ለመያዝ አንደፍር ከኔላ እንደ ክብር አጎንብሶ ባንዲራ ጎንበስ ብሎ ጀግና ብሎ ከኔ ባንዲራ ይቀበሉ ይሆናል እንጂ ባንዲራ ለኔ ያውለበለቡ ኢትዮጵያ ብሎ የጥላሁን ገሰሰንና የቴዲ አፍሮን ዘፈን ከፍቶ በሙዚቃ ኢትዮጵያዊነት ለኢትዮጵያ መስበክ ኃጢያት ነው ነውር ነው ለናንተ ይሄ መልስ መስጠው ትናንትና ኢትዮጵያዊነት ለኦሮሞ ታሪክ እንደነበረ ሲሰብኩን የነበሩ ዛሬ ግን አብቹ ኢትዮጵያን ስለመራ ለካ ትናንት ኢትዮጵያዊነትን ለኛ የምትነግሩን እናንተ የምትመራት ከናንተ ኋላ ሞቶ ቆሞ ለኢትዮጵያ የሚሞት ኦሮሞ ነበር የምትፈልጉት እንጂ ኦሮሞነት ኢትዮጵያዊ ነው ብላችሁ ያላመናችሁት አዝማሪዎች ስብስብ መሆናችሁን እኔ ነግራችኋለሁ መቼ ይፈራና ስታገለ የነበረው የማንንም አዝማሪ አጅቤ ሳይሆን ኢትዮጵያዊ እኔ ነኝ ብዬ ነው ዋንቴና ፎሌጄ ባንዲራ ኢትዮጵያ መድረክ ላይ ቆምኩት እናንተ የለበሳችሁትን ባንዲራ ይዛችሁ ስታዘምሩ ሳይ ያቺ ኢትዮጵያ ባንዲራ ማንንም አዝማሪ የጀግናን የወደቀበትን ይዞ ኢትዮጵያዊ ነኝ ብሎ አጨብጭቦ እስክስታ ስለመጣ ኢትዮጵያዊነት ያስብላኛል ብሎ ማመን ያሳዝናል ታማኝ በየነን እዛ መድረክ ላይ ቆሞ ስለ ኢትዮጵያ ቴዲ አፍሮና ኤርሚያስ ለገሰ ፊት ቆሞ ሲዘምር ለካ አዝማሪነት ኢትዮጵያዊነት ነው ማለት ነው ጀግና በወደቀው ምድር ስለ ጀግና ታሪክ ዶክመንተሪ ፊልም እየሰሩ ለኢትዮጵያኖች ባሳዩት ኢትዮጵያዊነት ያ አይደለም ኢትዮጵያዊነት ደም ያስፈልጋል ኢትዮጵያዊነት ዋጋ አስከፍሏል ኢትዮጵያዊነት ለኢትዮጵያኖች እንጂ የሚያምረው ኢትዮጵያን ለኢትዮጵያ ለሞቱ ለሚሄዱ ጀግኖች አዝማሪ መሲንቆ መተው ከኋላ ስላደፋፈሩ ኢትዮጵያዊነን ሙላት ይሰማኛል ብሎ ማቅራራት ኢትዮጵያዊነት አያስብልም ኢትዮጵያዊ ደም ተከፍሎበታል ኢትዮጵያዊ ዋጋ ተከፍሎበታል እዛ እስክንድር ነጋጋ የተሰበሰበ ሰው በሙሉ የመስፍን ፊት ቆሞ ኢትዮጵያ ባንዲራ ለብሶ ስለ ኢትዮጵያዊነት የቴዲን አፍሮን ዘፈን ከፍቶ በቴድሮስ ጸጋ በጥላሁን ገሰሰ ዘፈን ኢትዮጵያን አዝምሮ ኢትዮጵያዊ ሊሆን አይችልም ከናንተ ዶክተር አብይ አህመድ ኮሎኔል ነው ለዳር ድንበሩ ሊሞት ሄደ ወታደር ነው ዶክተር አብይን አሸባሪ ብለ ከሰሰልኝ ለዓለም አቀፍ ማህበረሰብ ብለ ያወራው በቀቀን ኢትዮጵያዊነት በሙዚቃ መዝሙር አይገኝም ኢትዮጵያዊነት ደም ተከፍሎበታል ኢትዮጵያዊነት ዋጋ ተከፍሎበታል የኢትዮጵያን ባንዲራ አርክሳችሁ በመሲንቆና በቀረርቶ በሽላላና በድንፋታ ኢትዮጵያዊነት አይሰጥም ወንድሜ ኢትዮጵያዊ መሆን ያስፈልጋል ደም ከፍለበት ኢትዮጵያዊነት እናንተ ለኛ አትሰብኩም እናንተ ለኛ አትነግሩም እናንተ ለኔ አታስተምሩኝም ኢትዮጵያዊነት ደም መራራ ነው ኢትዮጵያዊነት የመሲንቆ ቀረርቶ ኢትዮጵያዊነት በሙዚቃ ኢትዮጵያዊነት
በፉከራና በሽለላ የሚገኝ ማንነት ሳይሆን ደም ከፍለበት የምታገኝ ማንነት ነው። እኔ ታማኝ በየነን ኢትዮጵያዊ በመሆኑ በኢትዮጵያ የማይደራደር አርቲስት መስሎኝ ነው እንጂ ማከብረው እኮ መሲንቆና ጭፈራ በቀረርቶ ስለሸለለ ጀግናን ለማደፋፈር ከኋላ ውሃ ያቀበለ ሰው ነው ብዬ እንጂ ማየው ጀግና ሆኖ በኦዶሚጋ ተፈትኖ ሜዳሊያ ተሸልሞ ወታደር የሆነ የኢትዮጵያ ባንዲራ ሲለብስ ያምርበታል ብዬ ደግፌው አላቅም። እኔና እሱ አንድ መድረክ ላይ ስንቆም እኔ ሚሊቴሪ ነኝ እሱ አዝማሪ ነው። በአዝማሪ እኔ ልሰደብ አልችልም። እኔ በአዝማሪ ኢትዮጵያዊ ብሎ ለኔ መንገር አይችልም። እስክንድር ነጋ የሚያስለገሰ ሀብታሙ አያሌና ቴድሮስ ጸጋዬ እኔስ ልወርቅ ሲሄድ እነሱ ተደብቆ ኢትዮጵያዊነት በተረት ተረት ይነግሩናል። እኛ ግን በኢትዮጵያ ሜዳ 3 ወንድሞቼ ደርግ ወታደር ነበሩ። እኔ ደግሞ አሁን በወያኔ ጊዜ ሻቢያን ለመዋጋት ጦር ሜዳ ሄጃለሁ። በዘርም እንኳን ኢትዮጵያን እንከፋፈል ከተባልን አንድ ላይ የመቆም ባህርም ታሪክም ማንነትም የለም። በጣም ነው ምንላየው። እናንተ ለኦሮሞ እኮ ኢትዮጵያዊነት መስበክ የኦሮሞ ወራዶች በነጃዋርና በነስኬል ገቢሳ የኦነግ ፖለቲካ ፓርቲዎች የኦሮሞን ባዋረዱበት አንደበት ነው እንጂ ተናድጄ ከናንተ ጋር ቆሜ ኦሮሞን ስሰድብ የነበረው እንጂ የናንተና ኦሮሞ ኢትዮጵያዊ አልሆነም ብዬ አይደለም እኮ። ለምን አባቶቻችን በከፈሉት ዋጋ ባንዲራውን ለሰው ሰርቶ አዝማሪ ያዜምበታል ብዬ ነው እኮ ስጣላይ ነበረው። እንዴት አዝማሪ ኢትዮጵያን ባንዲራ ለብሶ ያቅራራል? ጀግና በሞተበት የበረሃው መብረቅ ጃገማ ኬሎል በወደቀላት አብዲሳ አጋ ሮም ላይ ዜግነቴን አልቀይርም ብሎ ጠላት እጅ ለኢትዮጵያ ሲዋጋ የነበረው ታሪክ ታማኝ በየነ በተረሲ ነግረን የነበረ ዜግነቱን የቀየረ ኢትዮጵያዊ ስለ ኢትዮጵያ ለኢትዮጵያኖች ማውራት ይከብዳቸዋል። ኢትዮጵያኖች እዚህ ያለን እዛ እናንተ ጋር ያለው ሸት ኢትዮጵያዊነት ነው። ኢትዮጵያዊነት ያዋረዱን እድሜ ለነጃዋር እድሜ ለነስኬል ገቢሳ እድሜ ለሌንጮ ለታ እድሜ ለኦሮሞ ጽንፈኞች ስንታገላቸው የነበር ነው እኛንን እንጂ እናንተ አይደላችሁም ኢትዮጵያን በአዝማሪነት ያቆያችኋል። ከተነጋገርን ሐቋቁን ተነጋግረን ከወጣልን በኋላ ዳር ድንበራችንና ጉልበታችንን ካወቅን ኢትዮጵያን እንታደጋታለን። በአዝማራና በቀረርቶ በፉከራና በጭብጨባ በቴዲ አፍሮ ኢትዮጵያ ዘፈንና በጥላውን ገሰሰ ኢትዮጵያዊ ዘፈን ኢትዮጵያዊ መሆን አይቻልም። ኢትዮጵያ ደም ተከፍሎበታል። ኢትዮጵያ ደም የተከፈለበት አዝማሪ ሳይሆን ጀግና ነው የበረሃ ሜዳሊያ ያጠለቀ። ኢትዮጵያዊነት ከዶክተር አብይ በላይ ኮሎኔል ታማኝ በየነና እስክንድር ነጋና ሀብታሙ አያሌና ኤርሚያስ ለገሰ ቴድሮስ ጸጋዬና ዛቤት ውስጥ ኢትዮጵያ ብላችሁ የኢትዮጵያን ባንዲራ በእንጨት ላይ ሰቅላችሁ በከረባትና በፓንት ያሰራችሁ የባንዲራ ነጋዴዎች ባንዲራችንን ቁጭ አርጓት ባለቤቱ ባንዲራ አለው። ባንዲራው ባለቤት አለው። በእናንተ አምርም በጀግኖች ነው የሚያምረው ባንዲራ። ወደሻበል አንድ ቀን ኮሜንት ላይ ሐሳብህን እንኳን ያልሰጠው ለኢትዮጵያ ሚሊቴሪ ኮፍያ ስላጠለክ ነው። አንድም ቀን ክፉ ተናገርክ መጥፎ ተናገርክ ቢያሳብ ሰጥቻላቀም። አንተነ በሙሉ ልብ መስፍን ፈይሳ ክደት ባንተ አልተጀመረም ካጂ ብለ ኮሜንት ነው ላይ መስጠው። የክደት ባለቤቶች የባንዳ ልጆች ከትግራይ እንጂ የሚታወቁት ከኦሮሞ ባንዳነት አንድ ቀንም አይታወቅም። ባሌለን ዘር አንሰደብም። ባሌለን ማንነት አንሰደብም። ባሌለን ባህር አንሰደብም። ባህላችሁንና ታሪካችሁን እወቁና በእናንተ ባህል ማን እንደሚሰደብ ራሳችሁን መርምሩ። ኦሮሞ በባንዳነት አይታወቅም። ኦሮሞ ኢትዮጵያን በመካድ አይታወቅም። ኦሮሞ ኢትዮጵያን በመሸጥ አይታወቅም። ኦሮሞ ለኢትዮጵያ ሞቶ ኢትዮጵያን በማዳን አብነ ጴጥሮስን ታሪክ አጥኑ። ኢትዮጵያን ክደ ኢትዮጵያኖችን አውግዘ ህይወትን አድን ሲባል አንተ ሶላርቶ ምድረቷ ማይገዛል ህዝብ ማይገዛል ተብሎ በትግራይ ባንዳዎች ነው በመትረየስ ተደብድቦ የተገደለው። ጣሊያኖች ናቸው ኢትዮጵያ አብነ ጴጥሮስን ተኩሶ የገደሉት። ለጣሊያን የተላላኩ ያንተ ዘመዶችና የቴድሮስ ጸጋዬ ዘመዶች ቅድማዊ ታሪካዊ ትግራይ አክሱማዊ የተባሉ የባንዳ ልጆች እናንተ እንጂ መስፍን ፈይሳ ያን ታሪክ የለው። አቶቼ ቅድማያቶቼ ባሌላቸው ታሪክን አልሰደብም። ያንተ ክደት ግን
ያንተ ካጂነት ግን ክደት የሚለካ ከሆነ ከትግራይ እንጂ የሚመጣው ከኦሮሞ ታሪክ ክደት የለም ታሪክ ማንበብ ያስፈልጋል አዲስ አጋ ዜግነትን ጠይቅ እንግሊዛዊ ሁን የእንግሊዝ ወታደር አዛዡን ሲባል ኢትዮጵያን ባንዲራ ጁላ አስሮ በሰው ሀገር ለኢትዮጵያ ደም የከፈለ ማንነት እንጂ ያለ እኔ ኢትዮጵያዊ ሆኜ ስለ ኢትዮጵያ ለመመስከር ኢትዮጵያዊ ነኝ የሚል አርቲስትና ቀረርቶ የሚመታ አዝማሪ ባንድ መድረክ ላይ ቆሞ እኔ በአይን ሙላት እኔን ማየት አይችልም ምክንያቱም እኔ ታሪኬን ጠቅቄ የቤተሰቤ ማንነት ለኢትዮጵያ የከፈሉ ማህበረሰብ ማንነት በኔ ቤተሰብ ውስጥ የሞላ ውሃ ሙላት ነው ያለኝ እንደ ንስር የነሰረ ወደ ላይ ከፍ ያለ ብሎ ያቅራሩት ቀረርቶ ሳይሆን በተግባር ደም የተከፈለበት ዘርማዘር መቁጠር ይችላል በዓለማት አደባባይ አትሌቲክስ ባንዲራውን የሰቀለ መለሰ ፈይሳ ሮቢ ደበላ መልካ ይባላል እነ ደራርቱ ቱሉን ጠይቁ እና በላይኔ ዲንሰሙን ጠይቁ ታዋቂ አትሌቶችን ጠይቁ የአርሲ አትሌቶችን መብት ታግሎ ዛሬ አርሲ በሩጫ በዓለም አደባባይ እንድትታወቅ ያደረገው መለሰ ፈይሳ ነበር ሶስት ወንድሞቼ የደርግ ወታደር አንዱ አፋቤት ነው የሞተው ከረን ነው የሞተው ከረን አጥንቱ አልተመለሰም ኤርትራዊ ሆኖ ነው የቀረው እናንተ መሲንቆ እያዛችሁ ተቀበል ስለተባለ ታማኝ በየነ እኔ ታማኝ በየነን ኢትዮጵያን ስለሚወድ ነው እማ ከብረው እንጂ የኢትዮጵያ ጀግና ነው ብዬ አይደለም ጀግንነት በመሲንቆ ነው እንዴ ባዝማሪነት ነው እንዴ ግጥም በመቅጠም ነው እንዴ ባደራሽ ባንዲራ ለብሶ በቴዲ አፍሮና እንትና መስፈን ነው እንዴ ዛሬ ማን ነው ስሙን ንገሩኝ ሳምሶን ማሞ እንኳን ስለ አማራ ለኢትዮጵያዊነት ማክፈል ዛሬ ተረተረ ሊነግረን ይፈልጋል ትናንት ግን ከወያኔ ጋር ሆኖ የአማራን ህዝብ ደም የመጠጠ ሳምሶን ማሞ ነው ዛሬ ግን ተገልብጦ ዛሬ ግን ተቀይሮ ትናንት አማራ መሆኑን ሚያቀለሰው እንዳልነበረ ትግሬ መስሎ ከትግራኖች ጋር ሲያጨበጭብ የነበረ ሌባ ዛሬ ቀን ሲመሽበት አማራነት ኢትዮጵያ መገንባት ነው አማራነት ምን አደረገ አማራነት እንዲሞት አባቶቻችን የኔ ክልል ውስጥ ኦሮሚያ ክልል ውስጥ የኢትዮጵያን ኦርቶዶክስ ቤተክርስቲያን መሬት ሸጠው ሳይሆን መሬት ሰጥተው ብር ተቀብሎ ሳይሆን ባርዛፍ ሰጥተው ያቋቋሙ ቤተክርስቲያን ኦሮሞ እንጂ የጎንደር ቄስ የጎጃም ቄስ የምንጃር ቄስ አይደለም አባቴ ታሪክ አለው ቄሶችን ያመጣ የራሱ መሬት እየሰጠ ቤት እየሰጠ ቤተክርስቲያን ሲያስፋፋ የኖረው ጎንደሬ መሰላችሁ ፈይሳ ሮቢ ኦሮሞ ነው ኦሮሚያ ክልል ቤተክርስቲያን ተቃጠለ ይላላችሁ ምን አገባችሁ እኛ በሰራ ነው እኛ ባስፋፋ ነው እኛ የራሳችን መሬት ቆርሰን በሰጠነው ለቤተክርስቲያን አንድም የኦሮሞ ገበሬ መሬቱን ለቤተክርስቲያን ሸጠው አቅም እናንተ ናችሁ ቤተክርስቲያን ተቃጠለ ብላችሁ ለኛ ስለ ቤተክርስቲያን ለቅሶ የምትነግሩን እናንተ ናችሁ ሰልፍ የምትወጡት ለኢትዮጵያ ቤተክርስቲያን ኦሮሞ እኮ ነው ያስፋፋው ኦሮሚያ ክልል ያሉትን ቤተክርስቲያኖች የራሱ መሬት ቁልቢ ገብርኤል እንኳን ሲነግስ ሙስሊሞቹ ለስለት በሬያቸውን ይሰጡ ነበር በነፃ እረዱ እኛንም ይጠብቃል ገብርኤል እናንተ ብቻ አይደለም የኛ ነው ብሎ ያረር ሙስሊሞች ይሄንን እዛ ሄዶ ያየ ሰው ይመሰክራል እናንተ ናችሁ ለኦሮሚያ ኦርቶዶክስ ቤተክርስቲያን መኖርና መስፋፋት ዛሬ መጥፋት የምታላዝኑ አስመሳይ ፖለቲካ ነጋዴዎች በኢትዮጵያ ኦርቶዶክስ ቤተክርስቲያን የምትነግዱ ነጋዴዎች በኢትዮጵያ ስትነግዱ ኖራቸዋል አሁን ተለየኮ ኢትዮጵያዊ እድሜ ለዶክተር አብይ እድሜ ለለማ መገርሳ ዱሮ ኢትዮጵያዊ ናችሁ ብለን ከናንተ ጋር ቆመን ስናጨበጭብላችሁ የነበርነው ለካ እናንተ ውሸት ኢትዮጵያን ባንዲራ ይዛችሁ የናንተን የገበያ ፍጆታ ስትነግዱበት የነበረ ማንነታችሁ ዛሬ እኮ ታየ እያየናችሁ እኮ ነው ተነቃቃን ኢትዮጵያዊነት በእናንተ አምርም ኢትዮጵያዊነት በእኛ እንዳምር ያደረጉት የኦሮሞ ጠባቦች በሄዱት መንገድ ነው ስተት ኢትዮጵያዊነታችንን እንዳንናገር እንዳንደፍር ያደረጉን እንጂ ለኢትዮጵያ በመሞት ኦሮሞን ያክል ኢትዮጵያ ኦርቶዶክስን በማስፋፋት ኦሮሞን ያክል አቡነ ጴጥሮስን ታሪክ አላነበባችሁም እንዴ አልዘከራችሁም እንዴ አቡነ
ተክለ ሃይማኖትን አታቁትም እንዴ? ኦሮሞ ናቸው እኮ ኦሮሞ ናቸው። በኦሮሞነት ከሆነ ኦሮሞ ቤተክርስቲያን አያቃጥልም። ወረበላ ከአማራው ከትግሬ ከወላይታ ከአፋሩ እናንተ የላካችሁት ክብሪት ይዞ ወደ ቤተክርስቲያን እንዲሮጥና ኦሮሞ ቤተክርስቲያን አቃጠለ ብላችሁ ኦሮሞን ስም ለማጥፋት የምታረጉ ድራማ ሳናቀርተ መሰላችሁ እንዴ? ነው እንዴ? አናቀም አንተዋወቅም በዚህ ሻሻ ሰው መስራት ሻሻ ሰራህን ጎፈንድሚ እናንተ ናችሁ እንዴ? ጎፈንድሚ ለማኝ ለኦሮሞ ገንዘብ ሰጠ። እኔ የሚሰጠኝ ኢትዮጵያዊ ነው። መኮንን ብሩ ማለት ኦሮሞ ነው። እሱ ነው እኮ ገንዘብ ያሰባሰበልኝ። እግዚአብሔር ይስጠው። እናንተ ናችሁ እንዴ ጎፈንድሚ ወስደበኛ ገንዘብ ነው የምትታገለን? ታዲያ እኔን በገንዘብ ልትገዙ ይፈልጋችሁ እንዴ? ኦሮሞ በገንዘብ ራሱን አይሸጥ። ያ ታሪክ የለውም፣ ያን ባህል የለውም። ኦሮሞ በገንዘብ ራሱን አገር ኢትዮጵያን አሳልፎ የሚሸጥ ታሪክ መስክርነት የለማ። ባለለን ባህር አንሰደብም። ባለለን ታሪክ አንወቀስም። ታሪካችንን እንመንዝርና እንነጋገርበት። እዛ እስክንድር ነጋ ላይ ቦታ ላይ የተሰበሰበ አዝማሪ እንጂ ጀግና አይደለም። ልንገርህ መሲንቆ ስትመጡ በመሲንቆ ኢትዮጵያ ያላችሁ ባንዲራዋን ጠረጴዛ ላይ ዘርግታችሁ ገንዘብ ስታሰባስቡበትና በኢትዮጵያ ስትነግዱ ሀብት ስታከማችሁ ይኖራችሁ እንጂ የትኛው በረሃ ተዋክታችሁ ነው ሚሊቴሪ ሆናችሁ ኢትዮጵያዊ የምትሆኑ? ኢትዮጵያዊ መሆን እኮ ደም ያስከፍላል፣ ዋጋ ያስከፍላል። ዋጋ የከፈለ ሰው ነው ኢትዮጵያን ባንዲራ መልበስ ያለበት። ኤርሚያስ ለገሰ ስለ ኢትዮጵያዊ ባንዲራ ምን ጥቅም አድርጎ ነው ረጅም ከረባት እስከ ከብልቱ የሚለብሰው? ኢትዮጵያዊ እኮ ኢትዮጵያዊ መሆን ደም ተከፍሎበታል እኮ። ዝም ብሎ ኢትዮጵያ እኮ አይደለ። ድሮ እናንተ ናችሁ የኢትዮጵያ ባንዲራ ያረከሳችሁት። ድሮ እኔ ሳቀ ኢትዮጵያን ባንዲራ እንዲህ ነበረ ተይዞ የሚኬደው በክብር። እናንተ ከረባት ታረጋታላችሁ፣ ፓንት ታረጋታላችሁ፣ የመኪና መጋረጃ ታረጋታላችሁ። ኢትዮጵያን ባንዲራ ያረከሳችሁ በኢትዮጵያ ባንዲራ የረከሳችሁ በቃ አቁሙ ነው። ኢትዮጵያዊ አለንኛ ደም የከፈልንላላት። በምን ሞራል ነው ዶክተር አብይን ኢትዮጵያዊ አይደለም የምትሉት? ወንድሞቼ ትናንት እኮ እናንተ መድረክ ላይ ቆመን ታማኝ በሉት፣ እስክንድር በሉት፣ ኤርሚያስ ለገሰ በሉት፣ ሁሉም እዛ ጋር የተሰበሰባቸው የፖለቲካ ነጋዴዎች ዛሬ ስለተነቃባችሁ ኢትዮጵያዊነት ማጭበርበር ስለጀመራችሁ እንጂ ትናንትና እኮ ኦሮሞ በሌለበት ኦሮሞ ያልሞተባት ኦሮሞ ያላዳናት ኦሮሞ ያልተዋጋላት ኦሮሞ ያልቆሰለላት ኦሮሞ ያልደማላት ኢትዮጵያ የታለች ብላችሁ እነ እስቄል ገቢሳን እነ ጀዋር መሐመድን እነ ኦሮሞ ጠባቦችን ምስክርነት የምታቀርቡ የራሶቻችሁን ጀግኖች ሳይሆን የኦሮሞ ጀግኖችን አጥንትና ደም እየቆጠራችሁ እንደነበረ እኔ በታሪክ ምስክርነት እናንተ መድረክ ላይ ቆሜ አልሰማም አላዳመጥኩም። አንድ ቀን የተናገርኩት ንግግሬን ዘሐበሻ ላይ ግቡና ከሁለት ዓመት በፊት ሄዳችሁ አዳምጡ። ምን ብዬ እንደተናገርኩ ሰምታችኋል። እዛ ጊዜ አሰሙም እንጂ ለካ ሰውን አታዳምጡም እንጂ ሰውየውን ለመደለያና ለስራ ማስከጃ ኦሮሞ ነው መስፍን ብላችሁ አንዳንድ ጊዜ የሚበሽቀኝ አንድ ኦሮሞ በባትሪ ፈልጋችሁ ኢትዮጵያዊ ነኝ ብሎ ስለተናገረ ብቻ ኦሮሞ ኢትዮጵያዊ ሆነ ብላችሁ ብርቅ የሚመስላችሁ ሲገርመኝ ነበር። ኦሮሞ ኢትዮጵያዊ ያልሆነ ማን ነው ኢትዮጵያዊ ነበርና አይናገሩም? ኦሮሞች ሆኖ ስላዩት ሳይሆኑ አያቅራሩም። ሆኖ ነው ኢትዮጵያዊ የሆኑት። እናንተ ግን አንድ ስለ ኢትዮጵያ ያልገባው ሰው ኦሮሞ ኢትዮጵያዊ ነኝ ካለ እሱን ክብር እንግዳ አርጋችሁ እንደ ፕሮፌሰር ስታቀርቡት በጣም ትገርሙኝ ነበር። ዝም ያለ ሚሊየን የሚቆጠር ጀግና ኦሮሞ አይናገርም፣ አያቅራራም። ኢትዮጵያዊ ሆኖ ያደገ ማንነት በደሙ ውስጥ ስላለ አያቅራራም። እናንተ ግን ኦሮሞ ኢትዮጵያዊ ነኝ ብሎ በመናገር ክደት መጥቶ ለናንተ እጄ ሰጠ ያክል የምትቆጥሩ በቀቀኖች ነበራችሁ ስታዘባችሁ የነበረ። የሐበሻ ፔጅ ላይ ሄዱና የኖክ ለጥፎታል። ዛሬ 2 ዓመት አንድ ያችን ንግግር የተናገርኩት እናንተ ፊት ቆሜ እናንተ ኢትዮጵያዊ ሆናችሁ እኛ ኦሮሞ ነን ኦሮሞ ኢትዮጵያዊ ነን ብዬ መናገር አፍራለሁ ብዬ የተናገርኩት ንግግር ነበር። አፍራለሁ እናንተ ኢትዮጵያዊ ሆናችሁ እኔ ግን ለናንተ ኦሮሞ እኮ ኢትዮጵያዊ ነው ብዬ መናገር አፍራለሁ። ይሄንን እንድናፍር ያረጉን የኦሮሞ ጠባቦች እድሜያቸው ይጠር ብዬ የተናገርኩት ነገር አለ።
ምክንያቱም ኢትዮጵያዊ ማንነት በመሲንቆ ቀረርቶ በአዝማሪ መለካ ሳይሆን ደም ተከፍሎበታል ካደምና አጥንት የተባለው አጥንት የከፈለው ሳይሆን የዘመረው ሳይሆን አጥንት የከፈለው ነው ጂጂ ሽባባ ደም ተከፍሎበታል ከደም እስከ አጥንት ያለችው እኮ እሷ በዝማሬ እንጂ አጥንት አልከፈለችበትም አጥንት የከፈሉትን ሰዎች ግን አይታ ነው እንደዛ ይዘመረችው አጥንትና ደም ያፈሰሰላትን ኢትዮጵያኖች ታሪክ አይታ እንጂ እሷ ደምና አጥንት ከፍላበት ተነስታ አልዘመረችም አዝማሪና ኢትዮጵያዊነት በኢትዮጵያ ባንዲራ አርክሳችሁ ከረባትና ፓንት አሰርታችሁ ኢትዮጵያ ብሎ ከእስክንድር ነጋና ከኤርሚያስ ለገሰ ቃቆሞ ታማኝ በየነን ሳይ አስታወቀኝ አውጥለው ወለወለኝ ወደኩ በእናንተ ሞራልና ብቃት እሳትን ለህግ ቅረብ ብሎ የህግ ባለሙያው ቴድሮስ ጸጋዬ ለእሳት ቦርዶች እነሲሳይ አገናን ሲከስ ከዚህ በላይ ህመም የለም ከዚህ በላይ እብደት የለም ከዚህ በላይ ወራዳነት የለም ከዚህ በላይ አስመሳይነት የለም ኢትዮጵያዊነት ወደ ሻምበል ነው መስፍንን ካጂ ብሎ ኮሜንት የሚጽፍበት ክደት አቡነ ጴጥሮስን የቀደሉ የትግራይ ልጆች ባንዳዎች በዘር ምንጠራ ከሆነ ከትግራይ በላይ ባንዳ የለም ኦሮሞ ባንዳነት በታሪኩ ተጽፎ አይታወቅም ገድሉም አይናገርም የኦሮሞ ገድል የሚናገረው ለኢትዮጵያ ደም ከፍለውበታል ከደም እስከ አጥንት በላይ ዘፈነችው ጂጂ ሽባባ እና አቡነ ጴጥሮስንና እና አብዲሳ አጋን ነባቻ ባነፍሶን እና ጎበነ ዳጬ የኢትዮጵያ መሰረተ ድንጋይ ጣሉ እነዛ ኦሮምኛ ተናጋሪ ኢትዮጵያኖች ናቸው እንነጋገር ካልን ዶሴውጣና ፋይል ይነበብና እውነቱን መስከረም በእውነቱነት ላይ እንነጋገር ካልን በኢትዮጵያ ስም ስትሸቅሉ የነበራችሁ የኦሮሞ ወደ ፈሮንት መጥቶ ኢትዮጵያዊ ሱሴ ነኝ ሲል ተነቃብን ተወዲና ጠፋና ኦሮሞ ኢትዮጵያዊ ሆኖ መጣ ብላችሁ የተርበደበዳችሁት እድሜ ለዶክተር አብይ እድሜ ለለማ መገርሳ ነቄነዋ የአብቹ ልጆች ነቄ ናቸው ምስጥሩን ጎረጎሩ በኢትዮጵያዊነት የሚነግዱ ነጋዴዎችን ዳር ላይ አወጣቸው እዛ የተሰበሰባችሁ በኢትዮጵያ ስም ስትነግዱ የኖራችሁ አዝማሪ በኢትዮጵያ ባንዲራን እንጨላ እየሰቀላችሁ ስትሸጡ የነበራችሁ አዝማሪዎች የተሰበሰባችሁበት እንጂ ደም የከፈለ ኢትዮጵያዊ እናንተ ጋር ቆሞ ኢትዮጵያን አይከደም እናንተ የኮንትሮባንዲስት ልጆች ናችሁ ኢትዮጵያ ለኢትዮጵያኖች መልሱ ብለን ነው የምንታገለው ጀዋርን እንኮ የታገልኩት እንዴት እኔ በከፈልኩት ቪላ ቤት ወደ ሰርቪስ ተጎትተናል ታሪክ በኦሮሞ ቤት እንጂ ኢትዮጵያዊነት የሚያምረው በታማኝ ቤት ነው እንዴ ኢትዮጵያዊነት ለኦሮሞ የሚያምረው አንተዋወቅም እናንተ መድረክ ላይ ቆመን ለካ ስታጨበጭቡን እኛን ለማስመሰያ ነበር እንጂ ኢትዮጵያዊነት ነው ብላችሁ አታምኑ ኦሮሞ ኢትዮጵያን ይምራ ኢትዮጵያ መምራት ነው ያለበት እንጂ መገንጠል የለበትም ሲባል አብይና ለማ አርጋው ሲመቱ ባንዲራውን ይዛችሁ ወደ ጎን ወጣችሁ ተነቃቃን ያልኩት ለዚህ ነው ተነቃቃን የሚለው ያቡሽ ዘለቀ ዘፈን የተዘፈነው ለዚህ ነው ወንድሞቼ እንከባበርበት ኢትዮጵያዊነት ለኦሮሞ መስበክ ዱሮ ቀረ አሁን ፍሮንት ላይ ኢትዮጵያን ያዘመኑ ያሉት በታሪክ በአንድ አመት ዓለም አቀፍ ኖቤል ያገኘው አብቹ ነው ዶክተር አብይ አህመድ ኮሎኔል ዶክተር አብይ ይባላል እሱ ደግሞ ወታደር ነው ለአገሩ ኤርትራ ኢትዮጵያን ስትወር ደም የከፈለ እንኳን ለአገሩ ሩዋንዳ ሄዶ የሰላም አስከባሪ ሆኖ ሽልማት ያገኘ ጀግና ነው ጎፈንድሚ በድጋሜ ክፈትልኝ ዶክተር መኮንን ብሩ ጎፈንድሚ በጎፈንድሚ ትራክ ሪከርድ የሚታወቀው ታማኝ በየነ በጎፈንድሚ የሚታወቀው ትራክ ሪከርድ እስክንድር ነጋ በጎፈንድሚ ትራክ ሪከርድ ያለው ጀዋር መሐመድ በጎፈንድሚ ትራክ ሪከርድ ያለው መስፍን ፈይሳ አይደለም ተነቃቃን ወንድሞቼ እንዴ
እኔ ጋር ያለ ኢትዮጵያዊነት የውሸት ሳይሆን የእውነት ነው የማስመሰል ሳይሆን ሆኜ ያየሁት ነው ኢትዮጵያዊነት በማስመሰል ባንዲራዋን እንኳን ቁጭ አረኩት አስመሳዮች የኢትዮጵያን ባንዲራ ለብሶ ሲለምኑ ስላየው እኛ ኢትዮጵያን በክብር ነው ባንዲራዋን ዱሮ እኔ የደርግ ጊዜ የኢትዮጵያ ባንዲራ ለማውጣት ስንት ልጆች ፈንክቻለሁ ባንዲራ እኔ ካላወጣው ብዬ ባንዲራ እኔ ካላወጣው አቤቶክቻ ተፈርተንን እኮ ከነሱ ጋር የኢትዮጵያ ባንዲራ ለብሰን ኢትዮጵያዊ ነን ሲሉን የነበሩ ሁሉ ለካ በኢትዮጵያ ባንዲራ ጠረጴዛ እየሞሉ እንጨላ ሰቅሎ ሲሸጡ የነበሩ በኢትዮጵያ የነገዱ ነጋዴዎች መሆናቸውን አየናቸው እኮ አቤቶክቻ ዛሬ እኛን እኮ ነው ካጂዎች ይሉናል ካዳችሁ ኢትዮጵያን ይሉናል እኮ አፍሩም ክደት በእነሱ ቤት ነው ያየነው ኢትዮጵያዊነት ኦሮሞ ሲመራው ቤተክርስቲያን ተቃጠለች ወደመች ይላሉ ኢትዮጵያ ቤተክርስቲያን መቃጠል የጀመረው ዶክተር አብይ ስልጣን ላይ ከወጣ ነው እንደ እናንተ ቤተክርስቲያን ያያችሁት የሰማችሁት የተመለከታችሁት ኦሮሚያ ክልል እኮ የኔ አባት ከምንጃር ከሾንኮራ ከጎጃም ከጎንደር የቄሶይ መንደር ይባላል የኔ ቅርማያቶች ጠይቁ ማንንም ባላባት ነበሩ አርሲ ጠና ውስጥ ቤተክርስቲያን ቄሶችን ለማስቀደስ የራሱ ሰፊ መሬት ለቤተክርስቲያን ሰጥቶ ለቄሶቹ የእርሻ መሬት ሰጥቶ ከነ ልጆቻቸው መሬት ሰጥቶ ቤተክርስቲያን ያስፋፉት የኦሮሞ ሰዎች እንጂ ጎንደሬና ጎጃሜ ነው እንዴ ቤተክርስቲያን አቃጠለ ኦሮሞ ብላችሁ ስታለቅሱ አታፍሩ ኦሮሚያ ክልል ተቃጠለ ብላችሁ ሰልፍ እንውጣ ስትሉ አታፍሩ አንድ ገበሬ የራሱ መሬት ሳይሸጥ እዚህ ጋር ህልምና ራእይ ታየም ብሎ በቄሶይ በተናገሩ ቁጥር መሬታቸውን እየሰጡ ቤተክርስቲያን ባርዛፋቸውን እየሰጡ ጉልበታቸውን እየሰጡ አቤት ውሸት አንተ ውሸት እኮ ኦሮሞ ጋር የለም ውሸትም ቃሉ እናንተ ጋር ነው አሁን እናንተ አማራን ትነግዳላችሁ አትወክሉም ጎንደሬውን ትወክላላችሁ አትወክሉም ጎጃሜውን ትወክላላችሁ አትወክሉም ወሎዬውን ትወክላላችሁ አትወክሉም እናንተ እኮ እኛ ጋር ያደጋችሁ አማራንን የምትሉ ባህለ አማራ የሌላችሁ ናችሁ አብዛኞቻችሁ በእኛው መንደር ያደጋችሁ ከኛው ጋር ያደጋችሁ እናንተ ናችሁ እኮ አሁን አገር ያስቸገራችሁ ያላችሁት ንጹህ ጎንደሬ ንጹህ ጎጃሜ የኦሮሞ ማንነት በደንብ ያቃል ልጆቹን እንኳን ሲመርቅ ልጄ የኦሮሞ ባል ወይ ኦሮሞ ምስቲቅና ብሎ የሚመርቅ ጎንደሬ የሚመርቅ ጎጃሜ ነው ማቆል እንደናንተ ኢትዮጵያን ባንዲራ ለብሶ እንጨት ላይ ያደረገ በአንድ ብር የሚሸጥ ኢትዮጵያዊ ኦሮሞ የለም አንተ ለማኝ ልመና እኔ ጋር የለም ልመና በመሲንቆ እነታማኝ ነው ያስተማሩ ልመና እንነጋገር ከባልን ከተወራረድን ከፉክክር ውስጥ ከገባን ልመና የተጀመረው በእነታማኝ በየነ ግጥም እየገጠሙ የሚለምኑ እነሱ ነው የነበሩ እኔ በግጥም ልመና ለምኛላቅ አዝማሪና ኢትዮጵያዊነት ይላያል ወንድሞቼ እውነቱን እኮ ነው የምነግራችሁ አሰሙኝም እንዴ ደም ተከፍሎበታል ከደም እስከ አጥንት ብሎ የዘፈኑ ዘፋኞች አጥንት የከፈልኩ ነኝ እንጂ አዝማሪ አልነበርኩም እኔ ኢትዮጵያዊነት አጥንት የከፈልኩ ነኝ እንጂ ወደ ኋላ ደወረዳ ሆኜ ደም ተከፍሎበታል ከደም እስከ አጥንት ብዬ የዘመርኩ አዝማሪ አይደለሁም እኔ ደም ነው የከፈልኩበት ለኢትዮጵያ በምን ሞራል ነው ለኔ ስለ ኢትዮጵያዊነት ባንዲራ ለብሰ ከረባት አሰርተ ፓንት አድርገ ኢትዮጵያን ባንዲራ ያወራዳችሁ ወራዶች እዛ ጋር ተሰብስባችሁ ኢትዮጵያ ደሞ አንድ ጂል ሰውዬ አለ የኢትዮጵያን ባንዲራ እንዴ ተሸክሞ የሚዞር ዲሲ ግብረ ኃይል ውስጥ ከእስክንድር ነጋ ይቆመ አሁን መጀመሪያ ሄድና በእናት የኢትዮጵያ ታሪክ በኢትዮጵያ ሚሊቴሪ ውስጥ ተማር እንደዛ ኢትዮጵያ ባንዲራ አይያዝም ኢትዮጵያ ባንዲራ ሲያዝ ቀጥ ተብሎ ክብር ተሰጥቷት ነው እንትና አረጋቿት ጅራፍ አረ ክብሯን አታውሩዱ ጃገማ ኬሎ የኢትዮጵያን ባንዲራ ሲለብሱ አይታችኋል ኢንተርቪው ሲደረጉ እንዴት አሳምሯት እንደ ታቦት እንዴት እንዳያዙት ለምን የሰው ደም ነው ያለበት አጥንት ነው የተከፈለበት አብዲሳ አጋ በሮም ላይ
ዜግነትን ቀይረ የእንግሊዝ ወታደሩን ሲባል እኔ ኢትዮጵያዊ ነኝ ብሎ በሰው ሀገር የተዋጋ የጀግና ዘሮች ነው የከፈሉበት አቡነ ጴጥሮስ ኢትዮጵያን ክደ ህዝቡን ገዝት ሲባል እኔ አልገዝትም እናንተ ሶላቶች አገሬ መሬትም ሰው ማይገዛልሽ ብሎ የረገሙት የገደሉት የካጆች ልጆች የወደሻበልና የቴድሮስ ጸጋዬ የትግራይ ባንዳዎች ናቸው አቡነ ጴጥሮስን በመትረየስ ደብድቦ የገደሉት ጣሊያን አይደለም የገደለው እኔን ነው ወደሻበል አንተ ካጂ ያልከኝ እኔን ነው አንተ በሞራል ሞልተ ካጂ ያልከኝ እስከዛሬ ባምትናገረው አስተያየት ላይም አንድ ቀን ንግግሬን አፌንም ከፍቻ አላቅም ኮሜንትም ጽፌላ አላቅም የማከብር ለምንድነው ወታደር ነበርኩ ብለ የወታደር ፎቶ ስትለጥፍ ስለማይ ምንም ቢሆን ዋጋ የማይተካለት ኢትዮጵያዊ ሚሊቴሪ ነበር ብዬ ስለማከብር እንጂ በዘር ከሆነ የባንዳ ልጅ እንደሆንክ ግን ጠንቅቀ እንድታቀው እረዳለሁ እኔ ክደት በኔ ቤተሰብ ውስጥ በኔ ዘር ማዘርት ውስጥ የለም ኢትዮጵያን በመካድ ለኢትዮጵያ ደም በመክፈል እንጂ ለንገራችሁ ከኔ ጋር ኤርትራ በአውዶውጊያ የተማረኩ ኢትዮጵያኖችን ጠይቁ ማንንም ሙርከኛ አብረን ነበርን መስፍን ፈይሳ ያሉ እዚህ አሜሪካ አሉ አውስትራሊያ አሉ አውሮፓ አሉ እነሱ ኢትዮጵያን ከዳችሁ ወደ ውጭ ሀገር ትሄዳላችሁ ስም ዝርዝራችሁን ጻፉ ተብሎ አው አገራችንን አንፈልግም ብሎ ከርቶ በስደተኝነት አውስትራሊያና አሜሪካ ሲገቡ መስፍን ፈይሳ እኔ አገሬን አልከዳም ብዬ ፎርም ሞልቼ ነው ወደ ኢትዮጵያ የተመለስኩት የዛ ጊዜ በ92 ዓመተ ምህረት ተሳሶር ዘመን ጋዜጣን በእለቱ የጦር መርከኛ ወደ ኢትዮጵያ ሲመለስ ሂዱና ማውጣት የምትችሉ ሰዎች ዘመን ጋዜጣን ፈልጉ የጦር መርከኛ የተመለሰ ቀን ይወጣ ዘመን ጋዜጣን እንኳን ለአገሬ መሬት አበቃኝ ብዬ ከኢትዮጵያ ከዩኤን አይሮፕላን ላይ ወርጄ መሬት ስስም እንኳን ለአገሬ አበቃኝ የሚል ፎቶ ዘመን ጋዜጣ አለ የኔ ፎቶ ካጂነት እናንተ ናችሁ እንጂ መስፍን ፈይሳ ኢትዮጵያን ክዶ አያውቅም የሰው አገር አልሰደድም እኔ ኢትዮጵያን ነው መመርጠው 1600 ሙርከኛ ነበር 1600 ሙርከኛ ኤርትራኖች እንተን አስተማሩ ይሄው ውሸት ነው ካሉ ወጥተው ኢንተርቪስቱ ቪዲዮ ይቅረጹ ማስረጃና አገር ስላሉ ከኔ ጋር የነበሩ ሙርከኞች በሰው አገር አሉ እዚህ ቢኒያም የሚባል አለ ዴንቨር ኮሎራዶ ማካርቲ ነው ምንለውኛ የከደቡብ ቀልድ የሚያቀርበው ልጅ አብረን ነበር ነው ጠይቁት ይሄው ኢንተርቪው ፈልጋችሁ ጠይቁት ዴንቨር ኮሎራዶ ነው ያለው ቢኒያም የሚባለው ከአዋሳ መተው እዚህ የቀሩ ሁለቱ ልጆች ጠይቁት አብረን የነበርን ልጅ ቀባጣሪ እኔ ውሸት አልቀባጥርም በውሸት ቀባጥራችሁ ኢትዮጵያን የምትነግዱባት ነጋዴዎችን ቀባጣሪ ባላችሁ ከዛ ውሸት በዛ ጠይቋ እዚህኮ ቹቹ ማን ነው ውሸታሞች እናንተ ናችሁ እኔ በኢትዮጵያ ዋሽቻለሁ በኢትዮጵያ የነገዳችሁ ነጋዴዎች እናንተ ናችሁ እኔ ከነ ማስረጃ ነው ማወራው ከዛ ሙርከኛ ተምረን ጠይቁ ምን ታሪክ ያሉ ሰዎች እኮ አላለቁም እዚህ ውጭ ያሉ ሰዎችን ስም እየሰጣቸው አሉ ነሞጎስ የሚባል የወሎ ልጅ አውስትራሊያ አለ 1600 ሙርከኛ ተማርንና የኢትዮጵያና በኤርትራ ማከል በተጠረቀው ጦርነት ኢትዮጵያ ነው ኤርትራ ነች ለውጊያው ተጠያቂና ስተት የሰራችሁ በእጃችሁ አረጋግጡ ተባሉ ሙርከኛው ጠላት እጅ ነው ያለው እጅ ካላወጣ ሞትም ስቃይም ስለሚደርስብህ ተጠየቀ ሁሉም ሙርከኛ እጃቸውን አወጡ ኤርትራ ናት ብለው ኤርትራ ትክክል ናት ኢትዮጵያኖች ናቸው ስተት የሰሩት አንዳንዶቹ ያው በወያኔም ስለተናደዱ ለኤርትራ ድጋፍ ሰጡ አንዳንዶቹ ደግሞ ህይወታቸውንም ስለፈሩ ህይወታቸው አደጋ ውስጥ እንደሚገባ ኢትዮጵያ ናት ካሉ ዛአውጥቶ ሻቢያዎች ይረሽኑናል ብለው ስለፈሩ እጃውጡ ሲባሉ በሙሉ ሙርከኛ ለኤርትራ ናት ትክክለኛ ኢትዮጵያ ስተት ሰራቻሉ መስፍን ፈይሳ እጃውጣው ኢትዮጵያ ትክክል ናት አልኳቸው ለምን አለኝ ወደ ብራኔ የሚባል የሙርከኛ እንትን አለ ለምንድን ነው ኢትዮጵያ ትክክል ናት እኔ ወታደር እንጂ ፖለቲከኛ አይደለም አንተ ለማገር ዳር ድንበር ዝመት እንደተባልክ እኔም ዘመትኩ ፖለቲከኞቹ በምን እንደተጣሉ አላቀም እኔ አገሬን ዳር ድንበር
ለማስጠበቅ ነው የዘመትኩት ዛሬም ከተለቀቅኩና ነገ ሀገሬ ከተወረረች ተመልሼ ዋጋለሁ ነው ያልኩት ጠይቁ ሙርከኞቹን ከኔ ጋር የነበሩ ብቻዬን በቃ መስፍን ፈይሳ አንተ ሙርኮም ሲገባ አትገባም አሁን አውጥቶ ይገሉዋል ከዛ በኋላ ያገኙትን ስቃይ ሙርከኞቹ ይናገራሉ ነገር ግን በመጀመሪያ ኢትዮጵያኖች ወደ ኢትዮጵያ በዩኤን ሲመለሱ የመጀመሪያ ሰው የገባውት እኔ ነኝ ለምንድን ነው እኔ የገባውት ያኔ ኤችአይቪ በደሜ እንዳለ ዩኤኖች ስለሚያውቁ ቅድሚያ ተሰጠኝ ለኔ እንዲህ አይነት አካል ጉዳት ችግር ያለባቸውን ዩኤኖች እኔ ጆቫኒ የሚባል አማርኛ የሚችል የቀይ መስቀል ኢትዮጵያ የነበረ ሰው አማርኛ የሚችል ስላገኘው ስለኔ ሂስትሪ ስለሚያቅ መጀመሪያ በዩኤን ወደ አገሬ እንድገባ ከተደረጉ 90 ሰዎች የመጀመሪያው ሰው ነኝ ተጠለፈ ጥሩምባው ሸታም ተነፋው ስድብኛ ጋር የለም አሁን የስድብ ውድድሩን በደንብ አየው አይደል ስለዚህ የአዝማሪ ኢትዮጵያዊነትና ኢትዮጵያዊ ኡነትነት በደም ተከፍሎበት የጂጂ ዘፈን ለኔ ነው ለታማኝ በየነ አይደለም ለእስክንድር ነጋ ለቴዲ ሪኦት አዝማሪና ኢትዮጵያዊነት አሁን ይለያል ነው የምላችሁ በኢትዮጵያዊነት እዛ ተሰብስቦ ዶክተር አብይን የማውቀስ ሞራል የላችሁም ኮሎኔል ነው ዶክተር አብይ አዝማሪ አይደለም በዘፈን አይደለም ኢትዮጵያን የሚያቀርብ ቢሞት ኖሮ ያኔ ዛሬ ጠቅላይ ሚኒስትር አይሆንም ነበር ደም ከፍሎበታል ኢትዮጵያን ለማውጋት ሳይሆን ለኢትዮጵያ ሊዋጋ ነው ወታደር ይሆን ኢትዮጵያ ሚሊተሪ ነው ነበር ነፃ አውጪ ሳይሆን ኢትዮጵያን ለመታደግ ነው ሚሊተሪ ሆኖ ነፃ አውጪና የኢትዮጵያ ወታደር መሆን ይለያያል ነፃ አውጪዎች ኢትዮጵያኖችን ነው የሚወጉት ኢትዮጵያኖች ግን ለኢትዮጵያ ማንንም ስርዓት ይግዛ የኢትዮጵያ ወታደር ከሆነ ኢትዮጵያን ወደ ነው ለኢትዮጵያ ደም የምትከፍለው የፖለቲካ ሪኦት ዓለሙ ሌላ ጉዳይ አሁን ምን ፈጠር አዝማሪና ኢትዮጵያዊነትን ለዩልን ነው እሱ ነው ገባችሁ አዝማሪነት ኢትዮጵያን ባንዲራ ለብሶ ቸርቻሮ እየሸጡ መኖር ይቀር ጊዜው አልፎበታል ነው ጊዜው አልፎበታል በኢትዮጵያ ኦርቶዶክስ ስም ኢትዮጵያ ቤተክርስቲያን ተቃጠለች ብሎ ኦሮሞ ላይ ካምፔን ማረክ ሰጣት ነው ኦሮሞ ነው መሬቱ ሰጥቶ ባርዛፉ ሰጥቶ ቤተክርስቲያን ያስፋፋው እናንተ አይደላችሁ አዝማሪዎች እናንተ መዝሙር ዘፈን እየዘፈናችሁ ካሴት ስትሸጡ እንጂ ቤተክርስቲያን ስታስቀድሱና ቤተክርስቲያን ስታስፋፉ አትታወቁም ነው እዛ የተሰበሰባችሁ የኢትዮጵያን ባንዲራ እየሸጣችሁ ህይወታችሁ ስትመሩ የኖራችሁ አስመሳዮች ዛሬ ተነቃባችሁ ነው እኮ እያልኩ ያለው በቴዲ ዘፈንና በጥላውን ገዘዘ ዘፈን ካሴት ከፍቶ ኢትዮጵያዊ መሆን አይቻልም የኢትዮጵያን ባንዲራ እያውለበለቡ ነው እያልኩ ያለው ደም ተከፍሎበታል እያልኳችሁ ሪያሊቲው እዚህ ጋር ነው የምንታገለው ከኡነተኛ ትክክለኛ ቦታ ላይ እንነጋገርበት ነው ለተከለፈ ከፍከው ነው በሽታ መጣበ እኔ በሽታ እኮ ቆንጆ ስሜ ነው ቆንጆ ስም አርጌ እንጂ በሽታው እኮ ዘሎ አላዘኝም ቆንጆ ስለሆንኩ እንዳንተ ጉጣጣሞ እንዳንቺ አይነት ቦርኮ ማን ስሞ ነው ኤስ የሚያስይዘው እኔ እኮ ተስሜ ነው የምታምር ቆንጆ ስሜ እንጂ ዝም ብሎ የሚመጣ በሽታ መሰላችሁ እንዴ እንደናንተ ፋንዲያ ፊት ማን ይስማል እንዴ ኤችአይቪ እኮ የቆንጆች በሽታ እንጂ የቦርኮች በሽታ አይደለም እኔ እኮ ተስሜ እንጂ ተወድጄ ተፈቅሬ እንጂ ዝም ብሎ ያዘኝ በሽታ መሰላችሁ እንዴ እኔ ኮራበታለሁ እኮ ቆንጆ መሆኔን ያረጋገጥኩበት ማንነት እንጂ እንዴ እንደናንተ አይነቱን አህያ ብራታኛም እንኳን ሴት ልጅ እኔ እኮ ቆንጆች በተለያየ ቦታ ተፈራርቀውብኝ በሽታው ያዘኝ እንጂ ዝም ብሎ በእንትንፋስ በዘር ማንነት የተላለፈብኝ ሳይሆን ቆንጆ ስሜ በመያዜ እኔ ቆንጆ ነኝ እንዳንተ ፋንዲያ ማን ይስማል ደሞ በኤችአይቪ ኤድስ ምን መስደብ ትፈልጋላችሁ የቆንጆ በሽታ መሆኑን አጣቁም እንዴ ቆንጆ አይ ቆንጆ አዝማሪዎች ዘፈን ክፈቱላቸው በዚህ ጉዳይና ጨርሻለሁ ለዛሬ ስለዚህ አሁን ሪያሊቲ ኢትዮጵያና የኢትዮጵያ ነጋዴዎች ጎራ ለይተናል
አዎ ብብሻውን ተግባብተናል ዱሮ ኢትዮጵያ ኦሮሞ ሲሉ ሲያጨበጭቡ እኛ ከልባቸው መስለን አብረን በየመድረኩ ቆመን ካንጀት ነበርኛ ምንጮ እነሱ ለካ ባንዲራዋን ያሳዩ እየሸጡ ይኖርባት ነበር አሁን ግን ተለያየን በእንባ ተለያየን የሚለው አንድ አዝማሪ ዝፈንላቸው ያው አዝማሪነት የነ ታማኝ ግጥም ስለሆነ ይሄን ግጥም ጽፋችሁ ተርትኩልኝ እኔን በኢትዮጵያዊነት ማማት የሚፈልግ ዩቲዩበሮች ሊኖሩ ይችላሉ እንዴ እነ ዮኒ ማኛ እብዶች ናቸው እንዴ ስለ መስፍን ኢትዮጵያዊነት ማውራት የሚፈልጉት በእብድ የሚመራ እኮ ነው የነ እስክንድር ነጋ ተቃዋሚ ቡድን በእብድ በሃይምሮ ህመምተኞች ስለዚህ እናንተም በወያኔ እስር ቤት ታማችሁ ስለወጣችሁ ሳክሪስቲስት ጋር ዶክተር መስፍን አሪያጋ እኔ በኤችአይቪ መያዜን ደንግጬ ዛሬነቴን ያቆየኝ ፕሮፌሰር መስፍን አሪያ ይባላል የአማኑኤል ሆስፒታል ሜዲካል ዳይሬክተር ናቸው ተሰብስባችሁ እሱ ጋር ሄዱና ህክምና አድርጉ አሁን ተቀባጅሮባቸዋል መላስ ልብ መስፍኔ ተለያየን በእንባ ተለያየን አሁን እኮ ነጋዴውና ኢትዮጵያዊ በደንብ ጠርቶ መጣረል እድሜ ለዶክተር አብይና ለለማ መገርሳ ሱሴ ብለው መጥቶ ሽፍንፍኑን ገለጡታ አሁን ሪያሊቲው ኢትዮጵያዊ እየተሰለፈ ነው ጎጠኛና መንደርተኛ በኢትዮጵያ ባንዲራ ሲነግድ የነበረ ካሴት እየሸጠ ኢትዮጵያዊ የሆነ አዝማሪ ሁሉ ፍሮንት ላይን ተለያየን እንደዛ ነው ብዬ ብተዋችሁ ለዛሬ አይበቃችሁም ቀስ ይያልኩ ነው ደሞ ውሸታም እኛ ቤት የለም ውሸት እናንተ ቤት ነው ያለው ውሸት እንጅሩ ዱቢን እንጅሩ አረ እኔ በምንም ታምር ኢትዮጵያዊነት ለኔ ለማውራት ስትፈልጉ ራሱ ያመኛል ያለ ልቤን ያመኛል እንዴ ለኔ ኢትዮጵያዊነት እነሱ ሊዘምሩና በአዝማሪነት ደም ተከፍሎበታል ከደም እስከ አጥንት ከተባለ ውስጥ እኔ ነኝ ደም የከፈልኩት አዝማሪዋ አይደለችም ጂጂን በጣም አከብራታለሁ ለኔ በመስፈኗ ማለት ነው ደምና አጥንት ተከፍሎበታል ያለችው ለኔ አዝማሪ ዘመረ እንጂ ደም አጥንት አልከፈለም ለጀግና ማደፋፈሪያ ነው ያዝማሪ ችሎታ ጀግና ካሌለ አዝማሪ ስለ ጀግና መስፈን አይችልም አዝማሪዎች አሁን ተለያችሁ የኢትዮጵያን ባንዲራ ያውለበለባችሁ ስትሸቅሉ የኖራችሁ ነጋዴዎች እድሜ ለለማ መገርሳና ለአብቹ ዶክተር አብይ ወደ ላይን ፍሮንት መጡና ኢትዮጵያዊነትን ከኡነተኛ ቦታ ተቀብሎ ሲጀምሩ ውሸታም ኢትዮጵያኖች ተለያችሁ ገባችሁ አሁን አለቀ ጉዳዩ